ታቸውን ፈትዋ ትንታኔ ከነሱ መሃል አንድ ሰው ከጮህ ያስወጡታል ይቆጣሉ لا ترفعوا اصواتكم فوق صوت النبي ነሚሉት ከነብዩ በላይ ድምጻችሁን አታንሱ ነው የሚሉት ይሄን ከዚህ የወረደው ነብዩ በህይወት ይያሉ ነበር ከውጭ ወጥቶ አንድ ሰው ከፍ አድርጎ ድምጹ ሲጠራቸው አላህ ተቆጣ ወረደ ሁሌም ድምጻችን ከነብዩ ሐዲስ በታችን መመሪያቸው ሲመጣ መቀበል አንድ ነገር አልሰሩትም ከተባለ ፊትህን ዙረውታ ለምን ትከራከራል ከሳቸው በፊት ቀደም የኢማሙ ማሊክ መንገድ አልነበር የነብዩ ሐዲስ እየተቀራ ድምጽ ማንሳት አይቻል አንዴ ሂሻም ኢብኑ አማር የሚባል አንድ ግለሰብ መስጂድ ገባ ከሌላ ሀገር ነው የመጣው አባቱ ቤቱን ሸጠና 20000 ድርሃም ትልቅ ብር ነው ያን ትልቅ ብር ነው ሸጠና ብሩን ሰጠው ሄደና ኢማሙ ማሊክ ጋር ሄደ ሐዲስ ቀርተናል ዲ ነበር ድሮቹ የሚያረግ ሌላው ታቢዒን ምን ይላል አባቴ ቤቱን 70000 ድርሃም ሸጠና አሁን 70 ሚሊዮን ሊሆን ይችላል 70000 ሐዲስ እንጂ እንዳላይ ይዘሃልኛል በ70000 ብር 70000 ሐዲስ ፈልጋል ውጣ ከቤት ያለ መጥቼ ተምሬ ተመለስኩ ይላል ዲ ነበር ልጆቻቸው የሚልኩት 20000 ድርሃም ቤቱን ሽጦ ሂሻምን ወደ ኢማሙ ማሊክ ላከ ሂሻም የሳቸውን የትምህርት አስተማማር አያውቅም መስጂድ ገባ ቁጭ አለ ከዛ እኔ ሐዲስ ልቀራን የመጣው ሐዲሱን አንብቡብኝ አላቸው ተቆጡ እሳቸው በሳቸው አስተምሮት ሚማር ነው እንጂ የሚያነበው እሳቸው አይናገሩ ሐዲሱ ይቀራል ይተነትናል ንገሩኝ እንጂ አላቸው አንተ አንብብ አሉ አረርሶ ያንብቡ ተከራከራቸው አስወጡት ይሄ አደበቢሳል የሳቸው ዛ ያሉ ጥበቃዎች አወጡና 17 ጅራፍ ገረፉት ውጭ ያለቀሰ ጠበቃቸው ጨርሰው ሲወጡ አባቴ 20000 ድርሃም ቤቱን ሽጦ ሐዲስ ቅራ ቢለኝ እርሶ ይደበድቡኛል አላህ ዘንድ ፋረዳቸዋለሁ አላቸው ደነገጡ እሳቸው ታዲያ በምንድነው ይቅር ምትለኝ አሉት በቃ በመቱኝ ልክ ሐዲስ ያስተምሩኝ አላቸው ሁሌም ድምጻችን ከነብዩ ሐዲስ በታችን መመሪያቸው ሲመጣ መቀበል አንድ ነገር አልሰሩትም ከተባለ ፊትህን ዙረውታ ለምን ትከራከራል ከሳቸው በፊት ቀደም የኢማሙ ማሊክ መንገድ አልነበር የነብዩ ሐዲስ እየተቀራ